ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ስራ፣ ጤና፣ ህይወት፣ መግባት መውጣት ሁሉ አማን። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ አማን ነው። ዛሬማ ግዴታ ቪዲዮ መስራት አለብኝ ብዬ ነው የመጣሁት ወደ እናንተ። ምንድነው ዛሬ በዓልም አይደለ? እኛ ጋር በዓል ያው እንደዚሁ ነው፣ እያከበርን አይደለም። አናከብርም ሲጀመር በስራ ላይ ነው ያለሁት እና እንደውም ብትል ብዬ ነው ያወልኩት። ከሌላው ቀን ዛሬ ብትል ብዬ ነው ያወልኩት እና ለመላው ክርስትና እምነት ተከታዮች በሙሉ በሀገር ውስጥ ከሀገር ውጭ ላላችሁ፣ በተለይ እንደኔ መዳም ቤት ላላችሁ ልጆች እንኳን አደረሳችሁ፣ እንኳን አደረሰን ለማለት ነው የመጣሁት። መቼም ወጉ አይቅርብን ማለት ለምን ወጉ ይቅርብኝ ለማለት ነው። እና ጓደኞቼ ጋር የሚገርም ነገር ደውዬ አልነገርኳቸው፣ እንኳን አደረሳችሁ ምናምን አላልኩኝም። በዚህ ይዩኝ በዚህ እንትን ልበል ብዬ ይሄን ሼር አረግላችኋለሁ ብዬ ነው። እንኳን አደረሳችሁ። ስለ እውነት ነው የምላችሁ። የአመት ሰው ይበለን፣ የቀድሞ ሰው ይበለን። ለአመት ደግሞ አገራችን ገብተን ከቤተሰቦቻችን ጋር ፏ ብለን ከእህት ከወንድሞቻችን ጋር በቃ ከምንፈልገው ሰው ጋር ፏ የምንልበት አመት ይሁንልን። የመዳም ቅመሞች ደግሞ አይደብራችሁ፣ ይከፋል። በዚህ ሰዓት እናት አባት ጋር እህት ወንድም ጋር ከቤተሰብ ጋር ፏ ብንል ደስ ይለናል፣ ግን አልታደልንም። ይህ ማለት ደግሞ እንዲሆን እንሆናለን አይደለም። አንድ ቀን አለን እኛ አላማና እቅድ ስላለን ነው ፏ እንላለን። የዛ ሰው ይበላል ለማለት ነው። እና ቪዲዮዬን እዩልኝ። እየፖስተትኩ አይደለም እየሰራው አይደለም፣ ግን ያው ምላድርግ በዚች አጋጣሚም እየመጣው እንትን እላለሁ እና ከፍታችሁ ተውልኝ እላለሁ። አመሰግናለሁ ስለ ሁሉም ነገር። እንኳን አደረሳችሁ፣ እንኳን አደረሰን። ግን በእንቲም አጋጣሚ ልለው የሙስሊሞችን በዓል ሳልል ነው ያለፍኩት ያኔ ማለት ነው። እንኳን አደረሳችሁ ሳልል ነው እውነት ቪዲዮ ሰርቼ እዛኔም ተበላሸብኝ። በመሀል ሴትዬ የገባችብኝ። ከዛ በቃ ከዚህ በፊት የሆነ ቪዲዮም ሰርቼ ስላስደለተችኝ ሁለተኛ እንትን ከምል ብዬ በቃ ነገ ተነገ ወዲያ እሰራለሁ አልኩ። ከዛ 3 ቀን ነው 4 ቀን ከሆነ በኋላ ምን ብዬ እንትን ልበል እና በዚሁ አጋጣሚ ለረመዳን በዓል ላላልኳችሁ የሙስሊም እምነት ተከታይ በሙሉ እንኳን ረመዳናችሁ እንኳን በሰላም አለፈ እላችኋለሁ። ክርስቲያኖች ደግሞ እንኳን መልካም እላችኋለሁ። እስልምና እምነት ተከታዮች በሙሉ ይቅርታ አድርጉልኝ። አሁን ለአረፋ በደንብ አድርጌ እንትን ብዬ ቪዲዮ ሰርቼ ይመጣሉ። ምክንያቱም አብዛኛዎችም እስልምና እምነት ተከታታዮች ስለሆኑ እንዳይደብራቸው ብዬ ማለት ነው። እንዳይደብራቸው እሰራለሁኝ ማለት ነው። ዛሬ ግን እችን አጋጣሚ ካገኘው በቀኑ እንኳን አልኳችሁ ማለት ነው። እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር እድሜና ጤና ይስጠንና የአመት ሰው ይበለን፣ የከርሙ ሰው ይበለን። ያሰብንበት የምናቀድበት ሁሉ የምናሟላበት ይሁን እና ዛሬ የመጣው በምንም አይደለም። በቃ ላመሰግናችሁና አማርኛ ችግር አለብኝ፣ ይቅርታ አድርጉልኝ ከተኮላተፍኩኝ። ላመሰግናችሁና ለሚመጣው አመት የከርሞ ሰው ይበለን ለማለት ነው። በቃ አይደብራችሁ ቅመሞችዬ፣ አይደብራችሁ። እኔማ በእኔ ቤት ምን እያረኩ እንዳከበርኩ ታውቃላችሁ? ሽንት ቤቱን እያጠብኩ ማለት ነው። ውሃውን ሸዋ ሳር ጌታ ሆይ፣ ክፍለ ሀገር ኬኔቶ ወይ ጠላ እየቀዳሽ ነው በለኝ እያልኩ እቃ ደግሞ ሳጥብ ማለት ነው። ፈጣሪ የበዓል እቃ እያጠብሽ ነው በለኝ እያልኩ የሰራሁትና እንደዛ እያልኩ ራሴን ፈታ እያረኩኝ ነው እንትን ያልኩት። ለማንኛውም ወዳችኋለሁ። ስለምታበረታቱኝ፣ ስለምትጽፉልኝ ኮሜንት ሁሉ ወዳችኋለሁ፣ አመሰግናለሁ። እውነት ከልብ አመሰግናለሁ። ባይ ባይ። መልካም ቆይታ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ደግሞ አትርሱት፣ አድርጉልኝ ማለት ነው። በቃ ነገር አላብዘባችሁ ቅመሞችዬ። ባይ ባይ። በአዲስ ነገር ደግሞ እንገናኝ።